ዳርክ ዌብ በእውነቱ ምንድን ነው? የወንጀለኞች መሸሸጊያ፣ የቴክኖሎጂ ጨለማ ጎን፣ ወይስ ከኢንተርኔት በላይ ያለ ሌላ ዓለም? ይህንንም ዳርክ ዌብ አክሰስ እንዴት እንደምናደርግ በቪዲዮ መጨረሻ ላይ ያሳያችኋል። አሁን ቀጥታ ወደ ዳርክ ዌብ እንሂድ። አብዛኛው ሰው ኢንተርኔትን የሚያውቀው ጉግል፣ ዩቱብ፣ ፌስቡክ፣ ቲክቶክ እነዚህም ብቻ ነው። ግን ያ የምናየው ከባህር በላይ የሚታይ የበረዶ ተራራ ጫፍ ብላችሁ አስቡት። ከስሩ ግዙፍ የተደበቀ ዓለም አለ። ሰዎች ይህንን ዓለምን ዳርክ ዌብ ብለው ይጠሩታል። አስገራሚው ነገር ዳርክ ዌብ የተፈጠረው በወንጀለኞች አልነበረም፣ ነገር ግን በአሜሪካ የባህር ኃይል ምርመራ ላቦራቶሪ ውስጥ ነበር። ዳርክ ዌብን በቀላሉ ለመረዳት እንደ አንድ ትልቅ የባህር ላይ በረዶ ግግር አስቡ። ሰርፌስ ዌብ የላይኛው ክፍል ይሄ አሁን እኛ የምንጠቀምበት በጉግል የምናገኘው የላይኛው ጫፍ ነው። ዲፕ ዌብ ደግሞ የመካከለኛው ክፍል ከባህሩ በታች ያለው ሰፊው አካል ነው። የባንክ አካውንት፣ ኢሜይል፣ የይለፍ ቃል፣ የዩኒቨርሲቲ ዳታቤዞች፣ በፓስወርድ የተቆለፉ መረጃዎች ናቸው። ዳርክ ዌብ ከሁሉም በታች በጨለማው ባህር ስር የተሸሸገ ክፍል ነው። ይህን ክፍል በተራ ብራውዘሮች መክፈት አይቻልም። ልዩ ሶፍትዌር ያስፈልጋቸዋል። የሶፍትዌሩም ስም ቶርን ይባላል። ይህ ዌብሳይት የተሰራው በዩናይትድ ስቴትስ የባህር ኃይል ነበር፣ ሚስጥራዊ መረጃዎችን ለመለዋወጥ። ነገር ግን ዛሬ የዓለማችን አስፈሪ ወንጀለኞች መሸሸጊያ ሆኗል። ለምን መሰላችሁ? እዚህ ዓለም ውስጥ ማንነታችሁ አይታወቅም። የአይፒ አድራሻችሁ፣ አድሬሳችሁ፣ እናንተ የምታደርጉት ነገር ሁሉ በፍጹም አይታወቅም። ሙሉ በሙሉ ጭልጥ ያለ ጨለማ። እስኪ አስቡት፣ ሕግ ወደሌለበት፣ ፖሊስ ወደማይቆጣጠርበት ገበያ ቦታ ብትገኙ ምን የምታዩ ይመስላችኋል? ወደ ዳርክ ዌብ ስትገቡ የምታገኟቸው ድረገጾች እንደ ኮም ወይም ኦርግ አይደለም፣ በኦን አይኦን ነው። ቀይ ሽንኩርትም ብለው ይጠሩታል። ለምን ሽንኩርት ተባለ ካላችሁ፣ ሽንኩርት የተባለበት የተደራረበ የደህንነት ሽፋን ስላለው። በዚህ የሽንኩርት ዓለም ውስጥ የሚሸጡት ነገሮች ስነግራችሁ ቆዳችሁ ይወራችኋል። የጦር መሳሪያና እጽ እንደ ልብስ በኦንላይን ይታዘዛሉ። ክፍያቸውም በቢትኮይን ስለሆነ ማንም የማይደርስባቸው። ሁለተኛው ደግሞ የሰዎችን ማንነት ይሸጣል። የእናንተን የክሬዲት ካርድ መረጃ፣ ፓስፖርት እና የማህበራዊ ሚዲያዎችን በሳንቲም ይሸጡታል። ሶስተኛው ሬድ ሩም፣ ቀያይ ክፍሎች። በጣም አሰቃቂ ክፍል ነው። ሰዎች በቀጥታ ስርጭት ላይቭ ስትሪም ሰዎችን ሲያሰቃዩና ግድያ ሲፈጽሙ በክሪፕቶ ከፍለው የሚያዩ የሲኦል ደጃፍ ናቸው። አሁን ብዙዎቻችሁ ኧረ ለማንኛውም ምን አለበት ብቅ ብዬ ባየው እያላችሁ ሊሆን ይችላል። እንደ አንድ የዘርፉ ተመራማሪ ሌላ አካባችሁ ለምን መሰላችሁ? ዳርክ ዌብ ላይ ሕግ ምናምን የሚባል ነገር የለም። በአንድ የተሳሳተ ክሊክ የኮምፒውተራችሁን ካሜራ፣ ማይክሮፎን እና ሳታውቁት ሊበራ ይችላል። የቤታችሁ አድራሻና ሙሉ የህይወታችሁ ታሪክ በጥቁር ገበያ ላይ ሊወጣ ይችላል። በጣም የከፋው ደግሞ የሳይበር ወንጀለኞች የእናንተን ኮምፒውተር ተጠቅሞ ህገወጥ ስራዎችን ሊሰሩባችሁ ይችላል። የቴክኖሎጂ ውጤቶች እንደ ቢላዎች ናቸው። ቢላዎች ዳቦ ሊቆርሱ ይችላሉ፣ ሰውንም ሊገድሉ ይችላሉ። ዳርክ ዌብ የሰውን ልጅ የቴክኖሎጂ ጥግና የክፋት ጥልቀትን ማሳያ ነው። ሳይንቲስቶች፣ ጋዜጠኞች፣ አምባገነን መንግስቶች ለመሸሸጊያነት ይጠቀሙታል። ወንጀለኞች ደግሞ ሰውን ለማጥፋት ይገለገሉበታል። ዋናው ቁም ነገር ግን ይህ ነው። ከጨለማው ዓለም ጀርባ ብዙ የዓለም የማወቅ ጉጉታችሁን የህይወታችሁን ጠንቅ እንዳይሆን ተጠንቀቁ። ስለ ዲጂታል ዓለም ሚስጥራትና ደህንነት ሰፋ ያለ ግንዛቤ እንዲኖራችሁ ቪዲዮ ላይክ እና ሼር በማድረግ አትርሱ። በሚቀጥለው ቪዲዮ ሌላ አስገራሚ ሳይበር ሚስጥር ነግራችኋለሁ።